በጣም የሚያምር የፍናን ልብስ ነው ማለት ነው ይዘንላችሁ የቀረብ ነው። ሲያልቅ ይሄን የመሰለ ቆንጆ የሆነ የሙሽራ ልብስ ነው እንግዲህ ለሙሽራ የታዘዝ ነው። በፐርፕል ከለር የተሰራ የሚያምር ልብስ ዲዛይን እናሳያችኋለን። ከዚህ በፊት ያልተሰራ አይነት ዲዛይን ነው። በሸሚዝ ነበር ያዘዘን ደንበኛችን። በሸሚዝ ቢያዘንም ደግሞ ከውስጥ ገበር አድርገን ላይክ እንደ ኮት እንዲጠቀምበት፣ ምክንያቱም ፕሮግራም ስለሆነ ሰውነቱን ደግሞ ዝቅ እንዳያደርግበት በደንብ ሞላ እንዲል እንደ ኮት አይነት ስታይል አድርገን ከውስጥ ገበር አድርገን የሰራንለት። ሰላም ጥራትን የምትመርጡ ውድ የዳኒ ፈርጥ ቤተሰቦች እንደምን አላችሁ? ዛሬም ልዩ ልዩ ውብ የሀበሻ ልብሶችን ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር እንዲቀጥል እንዲሁም በየጊዜው አዳዲስና ቆንጆ ስራዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉልን። ወደ ልብሶቹ እንሄዳለን። የመጀመሪያው ልብስ ስናይ እንግዲህ ባለፈው ሳምንት አሳይተነው ነበረ። ይሄንን ልብስ በአንድ አርብ ተሰርቶ ምን ይመስላል የሚለውን አሳይተናችሁ ነበረ። እንግዲህ አልቆ ይዘንላችሁ እንቀርባለን ብለን ቃል በገባነው መሰረት እንደዚህ ይዘንላችሁ ቀርበናል። እንደሚታየው በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። እንደሚታየው በጣም ሻይን የሚያደርግ ጽድት ያለ ፎቶን የሚመስል ባለፈው ሳምንት ፎቶን አሳይተናችሁ ነበረ። ልቅም ብሎ የተሰራ ሻይኑ እንደሚታየው በጣም ጽድት ብሎ የተሰራ በጣም ሶፍት የሆነ የሚያምር ልብስ ነው ማለት ነው። መስቀሏ እንደምታዩት ለየት ያለች ከዚህ በፊት ያልተለመደ አይነት ዲዛይን ያለው ነው። ወራጅ ጥልፍ ነው። ይሄ ልብስ ሲለበስ ነው በጣም ውበቱ የሚታወቀው። በጣም ሻይን የሚያደርግ ልብስ ነው። አንገቱ ሀ ቅርጽ ተደርጎ ነው የተሰራው እንደ ፎቶ ማለት ነው። የተወሰነ ከፈት ያለ ነው። ወደ ጎን ኖርማል ነው የተሰራው። እጁ እንደሚታየው ደግሞ ምንም ሽንሽን የሌለው ነገር ግን በቅጥል ተደርጋ የተሰራች ቀጭን ጥለት የገባለት ብዙም ያልተጋነነ የጥለት ስፋት ያለው ቆንጆ ተደርጎ የተጠለፈ ነው። እንደሚታየው እንግዲህ ብዙ ጊዜ የጥልፍ ልብስ አንገት ላይ የሆነ የመከርደድ ነገር ይኖራል። ይሄ ግን በጣም ሶፍት ተደርጎ በማሽን የተለቀመ ጽድት ያለ ነው። ጀርባው እንደሚታየው በጣም ንጹህ የሆነ ነው። ይሄን ይመስላል እንግዲህ ይሄ ልብስ አልቆ እንደዚህ በሚያምር ሁኔታ ተሰርቶ ባለፈው ሳምንት እንደነገርናችሁ በ26 ሺህ ብር ነው ይዘንላችሁ የቀረብ ነው። በ5 አርብ ማለት ነው። ይሄ በአጋጣሚ በደንበኛችን ምርጫ በ4 አርብ ነው የተሰራው። 5 አርብ ሲሆን ደግሞ ከዚህ ሰፋ ይላል፣ የሚያምር ነው የሚሆነው። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ ስንሄድ ደግሞ ይሄንንም ባለፈው ሳምንት አሳይተናችሁ ነበር። በጣም የሚያምር የፍናን ልብስ ነው ማለት ነው ይዘንላችሁ የቀረብ ነው። ሲያልቅ ይሄን የመሰለ ቆንጆ የሆነ የሙሽራ ልብስ ነው እንግዲህ ለሙሽራ የታዘዝ ነው። የፕሮግራም ልብስ ነው። ባለፈውም እንደተናገርኩት ዲዛይኖቹ የተወሰነ ለውጥ ተደርጎበታል። የዲዛይን ለውጥ የመስቀል ዲዛይኖች ነበሩት። መስቀሎቹ በፍላወር ተቀይረው የፈርጥ አገባቡም እንደሚታየው በፍላወር ተደርጎ ነው የተሰራው። እንግዲህ እዚህ ጋር መስቀል የሚመስል ነገር እንዳይኖር ስለተፈለገ በደንበኛችን እንደዚህ ተደርጎ ተሰርቷል። እንግዲህ ሲንቀሳቀስ በጣም የሚያበራ አይነት ልብስ ነው። የፎቶን ራሱን ቁጭ አድርገን የሰራ ነው። ባለፈውም ሳምንት እንደነገርናችሁ በጣም ጥንቅቅ ብሎ ጽድት ብሎ ነው የተሰራው። የጥልፍ ልብስ ሲሰራ ብዙ ጊዜ መነኑን ተሸካሚ መሆን አለበት ግዴታ። ይሄ እንግዲህ በሶስት አይን መነን ተደርጎ ነው የተሰራው። የፕሮግራም ልብስ ስለሆነ ደግሞ ገበሩ ሻይን እንዳያደርግ ነጩን ገልብጠን የሰራ ነው ማለት ነው። ያ ማለት መነኑ በጣም ሻይን ማድረግ የለበትም። ገበሩ ከውጭ ወጦ መታየት ስለሌለበት ኖርማል ነጭ ብቻ እንዲሆን ተደርጎ ገበሩም ተገልብጦ ነው የተሰራው። ከወገብ በላይ አሰራሩ እንደሚታየው ከነፎቶው ጥንቅቅ ብሎ የተሰራ እዚህ ጋር ኮርሴት በቪ በጣም ያልወረደ ተደርጎ የተሰራ ነው እንደሚታየው ዲዛይኑ። ከላይ ደግሞ በመነን ተደርጋ ፈርጦች ገብተውበታል። በጣም የሚያምር ነው። ፈርጥ ተደርድሮ የተሰራ ነው። እንግዲህ ጀርባው ደግሞ በማሰሪያ አድርገን ሙሉ ጥልፍ ስለሆነ ማሰሪያ አድርገን ነው የሰራ ነው። ማሰሪያ ሲሆን ሰውነት እንዳያሳይ ደግሞ ጀርባው ላይ መከለያ ጨርቅ ሰፍተንለታል አብረን ማለት ነው። ነጠላው ደግሞ ይሄንን ይመስላል። ከጥለቱ ጋር ያን ያክል ያልተጋነነ ያው ከፕሮግራም ውጭ መለበስ እንዲችል ተደርጎ የሚያምር ዲዛይን ወጥቶለታል ማለት ነው። ከጥለቱ ጋር ማች እንዲያደርግ ተደርጎ ማለት ነው። ይሄ እንግዲህ በጣም ትልቅ ነጠላ ነው። ተሰፍቶ ተቋጭቶ ሲዘረጋ በጣም ሰፊ የሆነ ነጠላ ነው እንግዲህ የሰራንላት። በጣም የሚያምር ማች አረገ ልብስ ነው። ይሄ ልብስ እንግዲህ የወንዱ ሙሽራ በዚህ መልኩ ሰርተነዋል። ባለፈው ሳምንት አላሳየናችሁም ነበር። ይሄንን ይመስላል። በሸሚዝ ነበር ያዘዘን ደንበኛችን። በሸሚዝ ቢያዘንም ደግሞ ከውስጥ ገበር አድርገን ላይክ እንደ ኮት እንዲጠቀምበት፣ ምክንያቱም ፕሮግራም ስለሆነ ሰውነቱን ደግሞ ዝቅ እንዳያደርግበት በደንብ ሞላ እንዲል እንደ ኮት አይነት ስታይል አድርገን ከውስጥ ገበር አድርገን የሰራንለት። የፕሮግራም ልብስ ሲሰራ ብዙ ጊዜ ከውስጥ ገበር ቢኖረው እንደዚህ በኮት ስታይል ቢሰራ በጣም የሚያምር ይሆናል። ግሬስ ይኖረዋል ሲለበስ ማለት ነው ለወንዱ። ይሄን ይመስላል እንግዲህ በጣም ሻይን የሚያደርግ የሚያምር ዲዛይን ከጥለቱ ተወስዶ የተሰራለት ነው ማለት ነው። ይሄን ይመስላል። ይሄ ልብስ እንግዲህ
ጥንቅቅ ብሎ ተሰርቶ አልቆለት የሴቷ በ5 አርብ ጽድት ብሎ ባለፈው ሳምንት እንደተናገር ነው ከዛ በፊትም እንደነገርናችሁ 60 ሺህ ብር ድረስ ቆንጆ አድርገን እንሰራዋለን ማለት ነው። እሺ ወደ ቀጣይ ልብስ ስንሄድ ደግሞ ይሄንን ልብስ እናገኛለን። ይሄንንም ባለፈው አንድ አርብ ሳምፕል አሳይተናችሁ ነበረ። እንደዚህ በወራጅ ጥንቅቅ ብሎ የሚያምር ተደርጎ ተሰርቷል። እንግዲህ እንደሚታየው ላይት ብራውን ከቢጫ ጋር እንዴት ማች እንደሚያደርግ ተደርጎ የተሰራ ነው። እንግዲህ ቢጫ ከለር ወዳጅ ለሆናችሁ ይሄ ምርጫ መሆን የሚችል ነው። ከሌላ ከለር ጋርም አቀላቅለን መስራት እንችላለን። ይሄ በጣም ነው የሚያምረው። ለደንበኛችን ምርጫ በ3 አይን መነን ጥንቅቅ ብሎ የተሰራ ነው። በዱባይ ክር የሚያምር ሆኖ ነው የተሰራው። እንግዲህ እንደሚታየው ከላይ የሚታየው ቢጫና ከስር ያለው ይለያያል ከለሩ ማለት ነው። ብዙ አይነት ቢጫ ከለር ስላለ እንዲጣጣም ተደርጎ የተሰራ ነው። ይሄ በሹራብ ስራ ተሰርቶ ለየት ያለ አሰራር፣ እጁ ደግሞ በቅጥል ለብቻ የተሰራ ነው። በጣም ሰፊ የሆነ የደንበኛችን ምርጫ ስለሆነ በጣም ሰፊ ተደርጎ የሚያምር ተደርጎ የተሰራ ነው። እንደሚታየው አንገቱ ሃው ነው ያልሰፋ ነው። ጀርባው ደግሞ ኖርማል ሆኖ የተደረገው የሚያምር ሆኖ ነው የተሰራው። እንግዲህ ይሄ በሁለት ላስቲክ ቆንጆ ተደርጎ የተሰራ ነው። ደንበኛችን ወፍራም ስለሆነች ሰፋ ተደርጎ የተሰራ የሚያምር ልብስ ነው። እንግዲህ ይሄ ልብስ በ4 አርብ እንደዚህ ጥንቅቅ ብሎ ተሰርቶ አልቆለት በ27 ሺህ ብር ነው ይዘላችሁ የቀረብ ነው። ኦርደር አድርጉን ትጠቀማላችሁ እንላለን። እሺ ወደ ቀጣይ ልብስ እንሄድ። ደግሞ ይሄን ልብስ እናገኛለን። ይሄ ልብስ ከዚህ በፊት በፎቶ ይታወቃል። የፍናን የሽምግልና ፕሮግራም የአጃቢዎች ተደርጎ የተሰራ የሚያምር ልብስ ነው። እንደሚታየው ዲዛይኑ በተለያየ ከለር ከዚህ በፊት ሰርተነው እናውቃለን። በዚህ ከለር እንግዲህ ኦሪጂናሉ የራሱ ከለር ነው የተሰራው። ፈርጦቹም የገቡበት በራሱ ከለር አብሮ የሚሄዱ ፈርጦች ጎልደን ፈርጥ እንዲሁም ራሱ ሻይን የሚያደርግ 7 ከለር የሚያወጣ ሬንቦ የሚባል ፈርጥ አለ። እሱም ተጨምሮበታል። ከስር እንደሚታየው ደግሞ ቀጠን ብሎ በጣም ሲምፕል ተደርጋ የተሰራች ናት። የሚያምር ተደርጎ ነው የተሰራው። መስቀሉ የተወሰነ ተለቅ ያለ ነው። ከጥለቱ ገዘፍ ይላል። አነስ ብሎ መሰራት ይችላል። በፍላወር ማዘዝ ከፈለጋችሁ በፍላወር መደረግ ይችላል። እንዲሁም ወራጁ ቀርቶ ደግሞ ዙሪያ ብቻ ቢሰራም በጣም የሚያምር ልብስ ነው። ሲታይ እንግዲህ በጣም የተለየ ውበት ያለው የሚያምር ልብስ ነው። መነኑ በ3 አይን መነን ጽድት ብሎ የተሰራ የ5 አርብ ልብስ ነው። እንግዲህ እንደሚታየው በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። ከወገብ በላይ አሰራሩ እንደሚታየው ሸፒ ተደርጎ የተሰራ ነው። አንገት ቪ ሆኖ ከፈት ያለ ነው። ወደ ትከሻ ትንሽ የሄደ ነው። እጁ ደግሞ ቅጥል ሆኖ ሽንሽን ተደርጎ የተሰራ እጅግ አጭር ቆንጆ ልብስ ነው። እንደሚታየው ይሄ ልብስ እንደዚህ ጥንቅቅ ብሎ ተሰርቶ አልቆለት በ20 ሺህ ብር ይዘንላችሁ ቀርበናል ማለት ነው። ወደ ቀጣይ ልብስ እንሄድ። ወደ ቀጣይ ልብስ እንሄድ። ደግሞ ይሄንን የመሰለ በጣም ለየት ያለ የሙሽራ ልብስ ነው ይዤላችሁ የቀረብኩት። እንግዲህ አሁን ወቅቱ የሰርግና እንዲሁም ደግሞ የግራጁዌሽን ፕሮግራም ወቅት ነው እንደሚታወቀው። ምክንያቱም ጾም ላይ ካልተሰራ በኋላ ቢዚ በምንሆንበት ጊዜ ስራ ስለሚደራረብ አሁን ነው እንግዲህ ቀድሞ ደንበኞቻችን ኦርደር እያደረጉን ያሉ ጊዜ ወስደን በደንብ እንሰራላቸው ማለት ነው። እንደሚታየው በጣም የሚያምር በርገንዲ ከለር ከሻምፓይን ሳባ ከለር ጋር የተሰራ ልብስ ነው። እንደሚታየው አሰራሩ ይሄ በጣም ለየት ያለና ወጣ ያለ አሰራር ነው ያለው። ይሄ እንግዲህ ቀይ ከለር፣ ሰማያዊ ከለር፣ የተለያዩ ከለሮች አሉ። ሲጠለፉ ክፍት የሚፈጠሩ የሆነ ነጭ አይነት ነገር የሚያሳዩ እነዛ እንዳይፈጠሩ ምን አድርገናል እዚህ ጋር ወደ ጎን ተሞልቶ በማሽን ከዛ ደግሞ ወደ ላይ እንደ ሽመና ከላይም ወደ ጎንም የተሰራ ነው። እንግዲህ ይሄ ምንም ቢሆን አይከፈትም፣ ቢታጠብም የማይከፈት አይነት አሰራር ነው የተሰራው። እንግዲህ ይሄ ልብስ እንደዚህ ሲሰራ ደግሞ አይከብድም ወይ ለሚለው ፕሮፌሽናል ባለሙያ ከሰራው እንደዚህ ተደርጎ ተሰርቶም እንኳን ልብሱ በጣም ቀላልና ሲምፕል ሆኖ ነው የሚሰራው። የሚከብድ አይነት አይደለም የሚሆነው። በጣም የሚያምር ነው። እንደሚታየው እንግዲህ አሰራሩ ይሄ መስቀሎች የገቡበት መንገድ፣ የዲዛይኑ አጣጣል በጣም የሚያምር ፐርፌክት የሆነ ስራ ነው የተሰራው። እንደሚታየው በርገንዲ ከለር ነው የገባው። በርገንዲ ሆኖ ግን ደማቅ ቀይም አብሮ ሚክስ ተደርጎበታል። ምክንያቱም በርገንዲው እንዳያጠቁሮ ስለተፈለገ ማለት ነው። በራሳችን የጨመርንበት ከለር ነው። እንደሚታየው ሻይን ሲያደርግ ሲለበስ በጣም የተለየ ውበት ያለው ሰፊ ጥለት ልብስ ነው። እንግዲህ ከጉልበት በላይ የሆነ ደስ የሚል ልብስ ነው። ሌሎች ልብሶችም አሉት የአጃቢዎች ማለት ነው። አነስ ብሎ የተሰራ በግማሽ ማለት ነው። ይሄንን መስቀሎቹ እንዲቀየሩላችሁ ከፈለጋችሁ በፍላወር መደረግ ይችላል። እንግዲህ ሙስሊም ደንበኞቻችን አላችሁ፣ ከእስራኤል የምታዙን ሰዎች ስላላችሁ መስቀሉን ሀሳብ አይግባችሁ። በፍላወርም በተለያየ ዲዛይን መቀየር ይችላል። ግዴታ ፍላወር መሆን አይጠበቅበትም። በ3 አይን መነን ጽድት ብሎ የተሰራ ነው። 3 አይንነቱ እንደሚታየው ግጥም ብሎ በጣም ነጭ የሆነ መነን ነው። የሚያምር ነው። ከወገብ በላይ አሰራሩ ደግሞ ለየት ያለ ብዙ ጊዜ የማንጠቀመው ለየት ያለ ወጣ ያለ አሰራር ነው የሰራንላት ማለት ነው። እሺ ወደ ቀጣይ ልብስ እንሄድ። ደግሞ በፐርፕል ከለር የተሰራ የሚያምር ልብስ ዲዛይን እናሳያቸዋለን። ከዚህ በፊት ያልተሰራ አይነት ዲዛይን ነው። ወጣ ያለች ነች። እንግዲህ ደንበኛችንም ስለፈለገችው ነው ይሄን ከለር፣ እነዚህን 3ቱንም ከለሮች ስለፈለገቻቸው እነሱ ከለሮች ገብተው ዲዛይን ተደርጎላት መርጣ የሰራንላት ልብስ ነው። እንደሚታየው ጥለት ስፋቱ 25 ሴንቲ ያለቀ በ4 አርብ የተሰራ ቆንጆ የሆነ ልብስ ነው። የተለያዩ ፈርጦች ገብተውበታል። የሚያምር ተደርጎ ነው የተሰራው። እንግዲህ ፐርፕል ከለሩ ላይ በራሱ ከለር ሻይን ተደርገን ሻይን አስገብተን ተጠቅመናል። እንግዲህ አሁን
በሁሉም ከለሮች የራሳቸው ሻይን እየመጣላቸው ነው። ብልጭልጮች ማለት ነው የገባለት እየተሰራ ነው ያለው። በሶስት አይን መነን ቆንጆ ሆኖ ነው የተሰራው። ከወገብ በላይ አሰራሩ እንደሚታየው ቀበቶ እዛው ላይ ያለቀለት ነው። ነገር ግን ቀበቶ አለ ብቻ ተጠልፋ በስፌት ያለቀ ነው። ስፌቱ ግን እንደሚታየው ፊት ለፊት ምንም የሚያሳይ ነገር የለውም። ምክንያቱም ተሰውሮ የተሰራ የሚያምር ተደርጎ የተሰራ ልብስ ነው። ብዙ ጊዜ እዛው ላይ ሲጠለፍ ውበቱ ጥልፎ ወደ ውጭ ወጥቶ ቁጭ ስለሚል እዚህ ጋር በስፌት ሲያልቅ ነው ሞር ውበት የሚኖረው። እንደዚህ ፐርፌክት ተደርጎ ተሰርቷል። አንገት ዲዛይኑ ወጣ ያለ ነው። ዚግዛግ እየሰራ የሚሄድ ለየት ያለ፣ ከጀርባ ደግሞ እንደ ክብ ቆንጆ ተደርጎ የተሰራ ልብስ ነው። ትከሻው ላይ እንደሚታየው እጁ የተገጠመበት መንገድ ሽንሽን ያልበዛበት ቆንጆ ሆኖ የተሰራ ልብስ ነው። እጁ ደግሞ ግጥም እንዲላት ስለፈለገች ደንበኛችን እዚሁ እኛ ለክተናት ቆንጆ አድርገን በልኬተው አድርገን የሰራንላት የሚያምር ልብስ ነው። እንግዲህ ይሄ ልብስ እንደዚህ ጥንቅቅ ብሎ ተሰርቶ አልቆለት በ27 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እሺ ወደሚቀጥለው ስንሄድ ደግሞ ይሄ ልብስ እንግዲህ ራሳችን ዲዛይን ያደረግነው አንድ አርብ ነው። ለደንበኛ እንድታየው የሰራንላት አንድ አርብ ነው። እንግዲህ በቀጣይ ከደረሰልን በሚቀጥለው ሳምንት፣ የማይደርስ ከሆነ ደግሞ በሚቀጥለው 2 ሳምንት ሰርተን እናሳያቸዋለን ሲያልቅ ምን እንደሚመስል። በጣም ለየት ያለ የሚገርም ልብስ ነው። ጠብቁን። በቀጣይ እንግዲህ በጣም ቆንጆ ልብስ እንደሚሆን አልጠራጠርም። ከወገብ በላይም ወጣ ያለ ዲዛይን ነው የሚሰራው። ይሄን ልብስ እንግዲህ ሰርተን መጨረሻ ላይ የምናሳያችሁ ይሆናል። እንግዲህ ዛሬ ዘንላቸው የቀረብናቸው ልብሶች እነዚህን ይመስሉ ነበረ። እንግዲህ ከዚህ ቻናል ላይ ስትገቡ በጣም የሚያማምሩ የፈርጥ ጽድት ያሉ ልብሶችን ነው ሁሌም የምናቀርብላችሁ። ቻናሉን ሰብስክራይብ አድርጉ። በቀጣይ የሚያማምሩ የጥልፍ ልብሶችን ይዘንላችሁ እንቀርባለን። እንግዲህ እኛ ጋር ኦርደር ስታደርጉ ምንም አይነት ሀሳብ አይግባችሁ። የከለር ልዩነት፣ የዲዛይን ልዩነት አይፈጠርም። ምክንያቱም በዚህ ስራ ከ6 ዓመት በላይ የቆየንበትና በጣም ፕሮፌሽናል የሆነበት ሙያ ስለሆነ ቆንጆ አድርገን ነው ሰርተን የምናቀርብላችሁ። ከዚህ በፊት የሰራንላችሁ ደንበኞቻችን ደግሞ ኮሜንት በማድረግ ድጋፋችሁን አሳዩ እንላለን። በቀጣይ እንገናኛለን። ሰላም ሁኑ።